የሮላንዶ የዝላይ ሳይንስ። ሰላም ጤና ይስጥልኝ። እንኳን ወደ ስፖርት ሳይንስ ቻናላችን በደህና መጣችሁ። ዛሬ የምናወራው ስለ አንድ ድንቅ ክስተት ነው። እንደ አውሮፓውያን አቆጣጠር በ2019 ጁቬንቱስ ከሳምፕዶሪያ ጋር በነበረው ጨዋታ ክሪስቲያኖ ሮላንዶ 2 ሜትር ከ56 ሴንቲሜትር ከፍታ ላይ በመዝለል ያስቆጠረው ጎል ዓለምን አስገርሟል። ሮላንዶ አየር ላይ ለ0.92 ሰከንዶች ያህል ቆይቷል። ይህ ዝም ብሎ አጋጣሚ አይደለም። ይህ ጥልቅ የሆነ የፊዚክስ እና የሰውነት ግንባታ ውጤት ነው። ዛሬ ይህንን ሂውማን ፍላይት ወይም የሰው ልጅ በረራን በሳይንስ እንተነትነዋለን። አንደኛ የኒውተንና ስበት። በመጀመሪያ ስለ ኒውተን ሶስተኛው ህግ እናወራ። ሮላንዶ በመዝለሉ በፊት በሁለቱም እግሮቹ መሬቱን በከፍተኛ ኃይል ይረግጣል። እሱ መሬቱን በገፋው መጠን መሬቱን እሱን ወደ ላይ በእኩል ይገፋዋል። ሳይንቲስቶች እንደሚሉት ሮላንዶ በዘለለው ኃይል ከሰውነቱ ክብደት በ5 እጥፍ ይበልጣል። ለምን አየር ላይ ይቆያል? ወይም ደግሞ ሃንግ ታይም። ሮላንዶ አየር ላይ የቆመ ወይም ዲፋይን ግራቪቲ የሚመስለው ለምንድን ነው? ይህ ሴንተር ኦፍ ማስ ይባላል። ሮላንዶ አየር ላይ እያለ እግሮቹን ወደ ላይ ይሰበስባል ወይም ተክ ፖዚሽን እንለዋለን። ይህን ሲያደርግ የሰውነቱ ክብደት ማዕከል ወደ ላይ ከፍ ይላል። ሌላው ደግሞ የባዮሎጂና የልምምዱ ሚስጥር። ሳይንሱ ብቻውን በቂ አይደለም። የሮላንዶ ሰውነት ለዚህ ተዘጋጅቷል። የእግሮቹ ጡንቻዎች ፋስት ትዊች መስል ፋይበርስ የተባሉትን በብዛት የያዙ ናቸው። እነዚህ ጡንቻዎች በአየር ውስጥ ከፍተኛ ኃይል የማመንጨት አቅም አላቸው። ይህን ለማግኘት ደግሞ ሮላንዶ በየቀኑ በሺዎች የሚቆጠሩ የሆድና የእግር ስፖርቶችን ወይም ፕላዮሜትሪክስ ይሰራል። ጠንካራ የሆድ ጡንቻ ወይም ኮር ከሌለ አየር ላይ ሚዛኑን ጠብቀ ኳስን በጭንቅላት መቅየጥ አትችልም። ስለዚህ ሮላንዶ ሲዘል ዝም ብሎ መዝለል አይደለም። የኒውተን ህግ የባዮሎጂ ጥናትንና የአመታት ልምድን እያሳየ ነው። የስፖርት እውቀት ሲታከልበት እንዲህ ያምራል። እናንተ ስለዚህ ዝላይ ምን ታስባላችሁ? በቀጣይ የየትኛውን ተጫዋቾች ሳይንስ የሜሲን ወይስ ኤምባፔ? ኮሜንት ላይ ጻፉልኝ። ለዛሬው የነበረን ቆይታ ይህን ይመስላል። ቸር ሰንብቱ። ሰብስክራይብ ሳታደርጉ እንዳትሄዱ።